ስለምን ውርስ ነው የምታወራው? 40 ሚሊዮን ብር የሚገመት ውርስ ይጠብቃል። አንተ ስለዚህ ነገር ከታወቅ ሲያወሩ ሰምቻለሁ እየነገሩ ማን ያወራል? እነሱ ሲያወሩ ሰምቻለሁ እያልኩ ቁጭ ብለው ስለ 40 ሚሊዮን እናንተ ከታወቅ ወደዛ ምን ይሆኑ ነው? ወደዛ አድርግልኝ። ለምን ወዘር ስራቱን ያዙን ይቀመጥ። ትልቅ ሰው ነው ጣው ብለው አንተን ለመግደል ሲያሰሩ ነበር ቁጭ ብለው። አንተን ለመግደል ምን ማለት ነው ነገሩ? እኮ ቆይ የዚህ ነገር መጀመሪያው እኮ ልጅ የሚባል ነገር ነው አይደል? ምን ማለት ነው? መግደል ምን የምታውቀው ነገር የለም። እየነገር እውነቱን እንግዲህ አሁን መቀበል አለብህ፣ ግዴታ ነው። መረጃና ማስረጃ እንግዲህ አሰባስበን በስተመጨረሻም የሽጉጡ ባለቤት ኤፍሬም የሽጉጡ ማለትም እንግዲህ ኤፍሬም የተኮሰበት ናቲ ወንድሜ ላይ የተተኮሰበት ሽጉጥ እንግዲህ ባለቤቱ የዳዊት መሆኑን እንግዲህ አውቀናል ማለት ነው። ከገባን አይቀር አንድ ላይ ተያይዘን ነው የምንገባው። ትሰማኛለህ? ተናገር እያልኩ ነው። ተናገር በቃ። እኔን ከጨዋታ ውጪ ለማድረግ እያሰብሽ ነው እንግዲህ። እንዴት ከጨዋታ ውጪ? እንዴ ምን ማለት ነው? ስለምን ጨዋታ ውጪ ነው የምታወሩት? ቆይ ምንድነው ጨዋታ ምናምን ሌላ ወሬ የምታወራው? ይሄ የመጨረሻ ቆይታችሁ ነው የሚሆነው ከኔም ጋር። ከዚህም በኋላ አንገናኝም። እንዳጋጣሚ ሆነው መሳሪያ ሲፈልጉ ነበር። ከማን እናምጣ መሳሪያ? ይሄን ነገር በሚስጥር ነው ማድረግ ያለበት። አይከተሉብኝ እዛው ይበሉ። ፍራቱትን ያስነብሩ፣ አለበለዚያ አስወጣውታል። ለምንድን ነው እኔን ሊገሉኝ የሚፈልጉት? ካንተ የሚፈልጉት ነገር ስላለ ነው። ምንድነው ከኔ የሚፈልጉት? ምን አንተ ማላቀም እያልከኝ ነው? እንዴት ነው ዝም ብሎ አንተ ተወራ ከሆነ በስንት አውራ አዳምጠኝ። አንተ እንዴት ነው ዝም ብሎ ከመሬት ተነስቶ የሚያል? ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ እዚህ ቦታ ላይ የተገኘ ነው ያው አንዳንድ ነገሮችን ለእናንተ ግልጽ ለማድረግ ነው። ወይዘሮ አለምና እንዲሁም ደግሞ የኤፍሬም ጓደኛ የልብ ጓደኛ አብሮ አደግ ጓደኛ የነበረው ዳዊት የተባለ ግለሰብ እንግዲህ ወደ ቤተሰቦች ሁለቱንም ለየብቻ በመጀመሪያ ላይ አዋርተን ሁለቱም ያሉን ነገር ነበረ። ከዛም በኋላ ደግሞ እንግዲህ ከሁለቱም ካሉን ነገር አንፃር ደግሞ ግዴታ እርስ በርስ አገናኝተን ደግሞ ማውጣት የነበረባቸው ነገር ነበረ። ያንንም ደግሞ እንግዲህ አድርገን የተፈጠረው ነገር አይታችኋል። ሁለቱም ሰላም ሆነው ለማውራት አልፈለጉም። ምክንያቱም ያው ሌባ ሲሰርቅ ነው እንጂ ሲካፈል አይስማማም የሚባለውን ብሂል በእነዚህ ሰዎች ለይተን አውቀነዋል ማለት ነው ወደ ቤተሰቦች። ስለዚህ ካሜራችን ሲቀርጽ የነበረውን እንግዲህ የቀረጻ ሂደት ለማቋረጥ ተገደን ነበር። ምክንያቱም በመሃላቸው የተለያየ ጸብ ሲያስነሱ ነበር የነበሩት። ወይዘሮ አለም እንደ ትልቅ ሰው አልነበረም እዛ ጋር ቢሄቭ ሲያደርጉ የነበረው። እንዲሁም ደግሞ ይሄ ዳዊት የተባለም ግለሰብ እንግዲህ ወደ ቤተሰቦች የማይሆኑ የማይመስሉ ነገሮችን ከሱ አፍ ሊወጡ የማይገባ ነገሮችን እንግዲህ ሲናገር ነበረ። ትልቅ ሰው ናቸው ብሎ ሲያከብራቸው አልነበረም። ምክንያቱም እርስ በርስ ሲተዋወቁ ስለነበረ ማለት ነው። እንግዲህ ውድ ቤተሰቦች ያለውን የተፈጠሩትን ነገሮች እንግዲህ ለእናንተ ለመግለጽ ያክል ካሜራ ጀርባ ሁለቱንም በግልም አንድ ላይም በጋራም በመሆን እንግዲህ አናግረናቸዋል። በእነሱ ላይ የተለያየ መረጃና ማስረጃ እንግዲህ አሰባስበን በስተመጨረሻም የሽጉጡ ባለቤት ኤፍሬም የሽጉጡ ማለትም እንግዲህ ኤፍሬም የተኮሰበት ናቲ ወንድሜ ላይ የተተኮሰበት ሽጉጥ እንግዲህ ባለቤቱ የዳዊት መሆኑን እንግዲህ አውቀናል ማለት ነው። ቤተሰቦች በተለያዩ ነገሮች ማረጋገጥ ችለናል። ይህንንም ነገር ደግሞ እሱ ራሱ ያመነበት ሁኔታ ነው ያለው ውድ ቤተሰቦች። ስለዚህ በዚህ ነገር ብቻ ይህንን ሰው ወደ ለህግ አካላት አሳልፈን ሰተን እንግዲህ ወደ ዘብጥያ ማስጣል እንችላለን ማለት ነው። ምክንያቱም አምኗል። አንድና አንድ ከሱ የምንፈልገው ነገር እኛም ይህንን ነበረ። ከዚህም በመቀጠል እንግዲህ ደግሞ የወይዘሮ አለም ጉዳይ አለ። እሳቸውም እንግዲህ የዚህ ነገር ተባባሪ እንደነበሩ ይሄ ሽጉጥ የሱ እንደነበረ ነገር ግን ሲያወሩ የነበረው መጀመሪያ ላይ የሱ ሊሆንም ይችላል ላይሆንም ይችላል ነው። ምክንያቱም እኔ ፊት ለፊት አምጥቼ የማጋፈጣቸው አልመሰላቸውም ነበረ። ነገር ግን ያ ሽጉጥ ከሱ እንደመጣ ያውቃሉ። ይሄ ማለት ምን ማለት ነው? ወደ ቤተሰቦች የሌባ ተባባሪ የነፍሰ ገዳይ ተባባሪ ሆነዋል ማለት ነው እነዚህ ሰዎች። ስለዚህ አንድና አንድ ከዚህ በኋላ የምናደርገው ነገር ምንድነው? እነዚህን ሰዎች ካሉት ነገር ተነስተን በእነዚህ ሰዎች ላይ ከነበረን መረጃ ከዛም ወደ ማስረጃ በማሳደግ እንግዲህ የተለያዩ አይነት ኢንፎርሜሽኖችን የተለያዩ አይነት ማስረጃዎችን እንግዲህ በማጠናከር ለህግ አካላት አሳልፈን እንሰጣቸዋለን። ከዛም በኋላ ተፈርዶባቸው የቀጣጣቸውን የሚከታተሉ ይሆናል። ነገር ግን ወደ ቤተሰቦች
የኤፍሬም ጉዳይ በዚህ ያበቃል ማለት አይደለም። ይህንን ሰውዬ በቁጥጥር ስር ለመዋል እንግዲህ የተለያዩ ስራዎችን እየሰራን እንገኛለን። እኔ እዚህ ቀረጻ በሚቀረጽበት ሰዓት እንግዲህ የኛ ባልደረቦች እንግዲህ የተለያየ ስራዎችን እየሰሩ ነው። የኔ የክሩ አባላቶች የኔ ቲም አባላቶች እንግዲህ በዋናነት የምገኘው ያው ከዚህ በፊት ለቀረጻ ባዘጋጀነው ግቢ ውስጥ ነው። ይሄ ግቢ እንዳልኳችሁ ደህንነቱ የተጠበቀ ማንም አድራሻው ሎኬሽኑ የት እንደሆነ የማያውቀው ቦታ ነው። የኛ አባሎች ብቻ ናቸው ይሄንን ነገር የሚያውቁት ማለት ነው ወደ ቤተሰቦች። ስለዚህ አሁን ውስጥ ላይ ወደ ቤት ውስጥ እንግዲህ እነዚህ ሁለት ሰዎች ቁጭ ብለው እየጠበቁኝ ነው የሚገኙት። ምክንያቱም ለአንዴና ለመጨረሻ ጊዜ ያው የሚሉኝ ነገር ካለ ለመጠየቅ እንግዲህ ካሜራችንን ደቅነን እንግዲህ ሁሉንም ነገር እናወራለን ማለት ነው። ለአንዴና ለመጨረሻ ጊዜ ነው። ያው ከዚህ በኋላ ለህግ አካላት አሳልፈን ስለምንሰጣቸው ማንን ነው ወይዘሮ አለምንና ዳዊትን ማለት ነው ወደ ቤተሰቦች አንድ ላይ በጋራ በመሆን እማወራቸው ይሆናል። ወደ ውስጥ አብረን እንግባ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት ወይዘሮ አለም እንዲሁም ደግሞ ዳዊት እዚህ ቦታ ላይ ተገኝተዋል። ያው ለመጨረሻ ጊዜ የሚናገሩት ነገር ካለ እንግዲህ ሰምተን ከዛ ማድረግ ወዳለብን ነገር በዋናነት ደግሞ ኤፍሬም ወደሚባለው ግለሰብ እንግዲህ እሱን የማፈላለግ ስራ ነው የምንሰራው ማለት ነው። እሺ ለመጨረሻ ጊዜ አንድ ጥያቄ ጠይቃችኋለሁ። ምንም አይነት ሌላ ዝባዝንኪ አልፈልግም። እናንተ ላይ ራሳችሁ ከራሳችሁ ቃል የወጣ ነገር ነው፣ ከራሳችሁ አንደበት የወጣ ነገር ነው። ሁሉንም ነገር ተናዛችኋል። ስለዚህ አሁን ሌላ ዝባዝንኪ አያስፈልግም። ኤፍሬም የት ነው ያለው? እኔ ኤፍሬም የት እንዳለ አላውቅም። በቃ የማውቀው ይሄንን ብቻ ነው። እሱ ነገር አሳስቦኛል፣ ጭንቀት ላይ ነኝ እኔ። እባክህን ልጄ እንደው ከጀመርክ አይቀር የእሱንም እንደው እባክህን ካለበት ቦታ እንደው ከየትም ብለህ ፈልገህ አምጣልኝ። የት እንዳለ እኔም ጭንቀት ላይ ነኝ። እንቅልፍ የሚባል የለም። ብታይ ሌሊቱን እንዲሁ ነው የማድረው። ገለውት ይሁን ይህን በህይወት ይኖር አላውቅም። ጭንቀት ላይ ነኝ። እውነት ነው የምልህ። ማን ነው የሚገለው? እኔ ምን አውቃለሁ? እኔ ምን አወቅኩት ብለህ ነው? ምን አወቅኩት? እና ታዲያ ይሄን ያህል ጊዜ እሺ እዚህ ቦታ ነው ያለው እንኳን አንባልም? ቢያንስ እንኳን እዚህ ቦታ ነኝ ያለሁት እንዳታስቡ ብሎ እንኳን ቢያንስ ስልክ እንኳን አያጨውልንም ቢኖር በህይወት። ብቻ ከባድ ነው። አንተ ምን የምታውቀው ነገር የለም። የት ሊሄድ ይችላል? ካንተ ውጪ ከማን ጋር ይገናኛል? ያው ፍቅረኛ እንዳለው እናውቃለን ሁላችንም። መቼም ይሄንንም አትከደኝም። ስለዚህ እሷም የቤተሰቦቼ ቤት ነው ያለው። ወደ አቃቂ አካባቢ አንድ የተደበቀ ማንም የማይኖርበት ግቢ አለ። እዛ ግቢ ነው እንግዲህ አዘጋጅቼለት ሄዷል ያለችኝ። እሷም ግን ቆይ እውነት አይደለም ይሄም ቢሆን እውነት አይደለም። ትልቅ ነገር ነው። እውነት ነው ማለት ይሄን ነገር መስማት ራሱ ይሰሙኛል። እውነት አይደለም ነው እኮ እያልኩት ያለው። እባክህ ልጄ ተስፋ ሰጥተኸኝ አታጨልምብኝ። ተስፋዬን ሰጥተኸኝ እባክህ። እዛ እንደሌለ ይኸውላችሁ፣ እዛ እንደሌለ ሁላችንም እናውቃለን። ለምን? አዎ እኛ አጣርተናል። እዛ ቦታ ላይ እንደሌለ እኛ ሰላዮቻችንን ልከን እዛ ቦታ ላይ ማንም ሰው እንደማይኖር የተባለው ግቢ አለ። ግን ደግሞ ግቢ ውስጥ ማንም እንደማይወጣ ማንም እንደማይገባ የኛ ባሎች አጣርተው አውቀዋል። ማንም ሰው እዛ ቤት አይኖርም። ተቆልፎበት ቢሆንስ ምንድነው የሚቆለፍበት? ማለት አይወጣም ነው የለም። እሱ ችግር የለውም። እሱ የኛ ስራችን ራሳችን መስራት እንችላለን። አንተ አይደለም የኛን ስራ የምትነግረን። አንድ ነገር አሁን ላይ ላሳውቃችሁ የምፈልገው ነገር ማስረጃዎችን እንግዲህ አጠናክረናል በእናንተ በሁለታችሁም ላይ ስፔሻሊ ደግሞ አንተ ላይ ማለት ነው። ምክንያቱም በራስህ አንደበት የተናገርከው ነገር ነው። እሳቸውም ደግሞ መስክረውብሃል። መሳሪያው ያንተ እንደሆነ ወንድሜ ናቲ ላይ የተተኮሰበት መሳሪያ ያንተ እንደሆነ ይህንን መሳሪያ ደግሞ ወስደህ የሰጠኸው አንተ እንደሆንክ ማለት ነው። ሁሉንም ነገር በቃልህ በራስህ ከራስህ አንደበት በወጣ ቃል እንግዲህ ያረጋግጠናል። እርሶም ቢሆን ይሄ መሳሪያ እንግዲህ የሱ እንደሆነ እንዲሁም ደግሞ የሱ ነው ብሎ መጀመሪያ ላይ ሲያወሩ የነበረው ምናልባት እያሉ ነበረ። ግን ያም የሆነው ከሱ ጋር ፊት ለፊት እገናኛለሁ ብሎ አስበው እንዳልነበረ ነው የነገሩን አይደለም? አዎ እውነት ነው። እኔ ማለት እሱ እንደሆነ አዎ ነግሬሃለሁ። ግን ልጁ ደግሞ ይሄ ነው እሱን አክስትህ ነገረችብኝ ብሎ እንትን ካለው ያው እርስ በርስ እንትን ይሉና ደግሞ ልጄን ቢገልብኝ ፈርቼ ነው። ያንተ አክስት ናት እንደዚህ ያደረገችኝ። ለማንኛውም ሆነም ቀረ ወንጀል የተሰራበት መሳሪያ ወንጀል የሚሰራበት መሳሪያ ከመንግስት እውቅና ውጪ የሆነ መሳሪያ እንግዲህ በቤቱ ተገኝቷል። ይህን መሳሪያ እያወቁ ነው ቤት ውስጥ ያስቀመጡት። ስለዚህ እርሶን ከተጠያቂነት አያልፉም ማለት ነው። አንድ ከዚህ በኋላ የምናደርገው ነገር ቢኖር ይሄ የመጨረሻ ቆይታችሁ ነው የሚሆነው ከኔም ጋር። ከዚህም በኋላ አንገናኝም። ለህግ አካላት እናንተ ላይ ያለውን መረጃ እንግዲህ አጠናክረን
በማስረጃ መልኩ አሳልፈን እንሰጣቸዋል። ሲጀመር ጨርሰናል። ከዚህ በኋላ የሚቀረን ነገር ምንድነው? ለጋ ካላት አሳልፈን መስጠት ነው ማለት ነው። ልጅ እንዴት እያወቀው ልጅ እባክህ እህቴንስ እንዴት አድርጊያት? የወይዘሮ ታደለ ችግር የለውም ችግር የለውም። ራሷስ እንዴት ሆነ? እኔ እኮ ነኝ ያለሁት አሁን ማንም የላቸውም። እባክህ ልጄ፣ ኧረ እባክህን የሚፈታ ነገር ካለ እንደው ምንድነው የሚፈታው? ንገሩኝ። እንደው የሚደረግ ነገር ካለ የተተኮሰውን ይመልሱታል። ንገሩኝ። ጊዜን ወደ ኋላ መልሰው ወንድሜ ናቲ የተመታውን እርሶ ይመልሱታል ወይ? ሰው እኮ በሽምግልና እኮ ብዙ ነገር ይፈታ የለ እንኳን ብሎ ነገር የለም ብሎ ነገር የለም። ገሎ ራሱ እኮ ይታረቃል። አሁን ግን እኛ እንታረቅ። ይሄ ልጅ ደግሞ እኛ እንታረቅም እኮ ብለናል አይደል? ተፋው ብለናል። ስለዚህ ለሰራችሁት ስራ ግን መቀጣት አለባችሁ። ግድ ነው። ማሳከም ካለብኝ ላሳክም። የተጎዳው ነገር ካለ እኛ ምንም የምንፈልገው ነገር የለም። እህቴን እንዴት ላርጋት? ቢሆን እንደነገርኩ ጥፋተኝነት ስሜት ስለተሰማኝ ዝም ብዬ እንዲምሰማ ምንም ቢሆን አጥፍቻለሁ። እኔም ቢሆን ፈልጌው ወይ እንትን ብዬ አስገድዶኝ ነው ያ ሁሉ ነገር ሲያደርግ የነበረው። አስገድዶኝ ነው ምንም ነገር ያደረገው። ግን ምንም ማድረግ አልቻልኩም። አስገደደኝ። ምን ላርግ? ሲያስገድደኝ ምን ላርግ? እኔም ቢሆን እንደነገርኩ ቤተሰብ ማስተዳድራለኝ። እንጀራዬን ትቼ እሺ በምን ሊኖሩ በምን ሊተዳደሩ ነው? እሺ ፈጣሪ ያለው ያው ልጁ ተርፏል። ምንም አልሆነም። ቢያንስ ሲጀመር ተው እሱ ያስገድደ። አንተ ያልተመዘገበ መሳሪያ ከየት አምጥተህ ነው ያስከው? ሲጀመር ይሄ ራሱ እኮ ሌላ ወንጀል ነው። መያዙ ራሱ አይደለም ሰጥቶ ማስተኮስ ይቀርና ማለት ነው። መያዙ ራሱ ወንጀል ነው አይደለም? ወንጀል ነው። እሱ ነው ያልካልኩ። እኔ እሱ ነው መሰለኝ። እያንዳንዱ እየተናገርከ ያለው ነገርም ደግሞ እየተቀዳ ነው። ቤተሰቦች ቢሰሙ ምን ሊሆኑ ነው? እሺ ነገር ምንም አይሆኑ። ያንተን ውሸት እየሰሙ ከሚኖሩ እውነትን እንትን ብለው እውነትን ሰምተው እንግዲህ ተቸግሮ መኖር የሚመርጡ ነው የሚመስለኝ እንደኔ ማለት ነው። አይደለም ማድረግ የምትችሉት ነገር ካለ ለምን አንጨርስ? ምንም እኛ አንፈልግም ማድረግ ራሱ ወንጀለኛ መተባበር አንፈልግም። እኛ ከተበደለ ሰው ጎን ነው እንሁን የምንለው። ሲጀመር ከመጀመሪያ ጀምሮ ይሄ ልጅ የተተኮሰበት ወንድሜ ናቲ ማለት እኮ ቤታችሁ ድረስ መጥቶ ነገሮችን በሰላም ለማውራት ሲሞክር የነበረ ሰው ነው አይደለም? ንገሩ በቃ። እና ለዚህ ነገር ምላሹ ይሄ ነው እኮ። ታዲያ ይቅርታ እኮ እንጠይቃችሁ ልጅ ባክን ይቅርታ እኮ ልጁን ከጎዳችሁት በኋላ መጥፎ ነገር ቢያደርግባችሁ እኮ እሺ፣ ግን ምንም የተፈጠረ ነገር የለም። ፈጣሪማ አትርፎታል። ፈጣሪ እንደ ሰው አይደለም። ጸጸቱም አይገለንም እንጂ ልጁ ይሄኔ በህይወት ባይኖር እኛም ጸጸቱ እኮ አይለቀንም። ኧረ እባክህ ትጸጸታለህ በእውነት። ሲጀመር ይሄ መሳሪያ ሌላ ወንጀል እንዳልተደረገበት ሌላ ወንጀል ተግባር እንዳልተደረገበት ምንም የምናረጋግጠው ነገር የለም። እዚህ ፊት ምንም ማቀው ልጅ ገፋፍታ እዚህ ውስጥ ከተትከው አንተ ነህ። እንዴት አንተ ስጠኝ እንኳን ቢልም ቢያትልም እንዴ? እንደነገርኩ ልጁን እኛን አይደለም ማንንም የሚሰማ ሰው ነው። የገዛ ቤተሰቦቹን የማይሰማ ልጅ እንኳን ሊሰማ ይችላል። ምን ሆነ ነው አንተ ስለ ልጁ ሁሉ ያጠቆመ መጥፎ ከሆነ እኮ መራቅ ትችላለህ አይደል እንዴ? ማዘር እየሰሙኝ ነው። እኔ ልተው አልችልም። አብሮ አደግ ጓደኛዬ ነው። ለምሮ ዞር ነው በመጥፎ ሰዓት ለምሮ ዞር ነው ልትችል ምን እኔ ወንጀል እንዴት ነው የምከተው? ወንጀል የገባው ራሱ እኮ ልጁ እኮ ነው። እኔ አይደለሁ አንተ ባሰጠው አስገድዶ ሄዶ ገብቶ ነው የሰራው። እኔ መቼም ናንካ ግደል እንትን አጥፋይ ሰው የዛኔ ይመስለኛል ልዘና እኔ ምን ላደርገው? አንተ ለአንድ ነገር ልንገርህ፣ እኔ ሲጀመር ስትመጣ ራሱ ጥሩ ነገር እንደማደሉት ነው። ስለዚህ ከዚህ በኋላ የምናደርገው ነገር ምንድነው? የሁለታችሁንም ማስረጃ አጠናክረናል። ወደ የህግ አካላት አሳልፈን እንሰጣችኋለን። አንተ ህገወጥ መሳሪያ እንግዲህ በህገወጥ መሳሪያ ዝውውር ነው እንግዲህ ልትከሰስ የምትችለው። እየሰማኸኝ ነው አይደል? ነገርኩህ እኮ ያለውን ነገር እዚሁ ለምን አንቋጭም? አንቋጭም። ለምንድን ነው የሚሆነው? ሰማኛለህ? እሱን ነገር ብታስብ ኖሮ መጀመሪያ እያልኩ ነው። ማጥፋቱን አጥፍተናል እያልኩ ነው። ስለዚህ ልጁም ተርፏል አይደል? ፈጣሪ አትርፎታል። በቃ እሱን አሜን ብለን ተቀብለን በቃ እኛም ያጠፋነውን እዚሁ ያለውን ነገር እንጨርስ። ለምን እዛ እንሄዳለን? አሜን ብለህ እንጨርስ። እሺ ምን አይነት ቅጣት ታዘጋጃ? እኔ እንደውም ግን ሳልቀጣህ አልተው ለህግ አካላት አሳልፌ ባልሰጠህ እዚህም ቢሆን መቅጣት አይቀርም። ምን አይነት ቅጣት እንዲቀርብልህ ነው የምትፈልገው? በቃ ምንም ቢሆን ለማረህ ዝም ብዬ ልተው። ልጁንም ቢሆን አብረን መቼም ልጁ የሚያውቃቸው ልጆች አሉ። ምንም ቢሆን እነሱን በማፈላለግም ቢሆን እንተባበራለን። ያለውን ነገር ፈላልገን ችግር የለውም። ኤፍሬምንም ቢሆን እናመጣለን። በቃ ራስህ ታመጣልኛለህ። ኤፍሬምን ይዘህ እንፈላልጋለን። አንድ ላይ ሆነን ተቀናጅተን እንሰራለን። ያለበት ማለት ነው ልጁ አለ አንተ አለበት ማለት ነው። አሁንም የት አድርገው ይሆን? አዎ ግደል ብለህ ሰጠኸው አንተ ነህ። አሁንም ደግሞ ድጋሜ ልጁ የት አድርገው ነው? ምን የገዛ ጓደኛዬ ነው ብዬ እንዴት ነው እንደዚህ አይነት ነገር ጓደኛ ካለ እንደ ጓደኛ ቢሆንማ ጥሩ ጓደኛ ብትሆን እንደዚህ አይነት መጥፎ ነገር አትገፋፋው ነበር። እኔ ሲጀመር እናንተንም ቢሆን አለም ምናችሁም እየጣመኝ አይደለም። ምን ሲጀመር እናንተን ካላምን ካንተ እኮ ነው እየተንከራፈኩ የምትመጣው። እኔ እንደ ቤት ሁላችሁ ሁሉንም ነገር ጠምዝዛችሁ እኔ ላይ ለማድረግ እያሰባችሁ ማለት ሁሉንም ነገር ጠምዝዛችሁ ማለት አልገባኝም። በደንብ አድርጋ የምታውቀው ለምን እሷን አትጠይቃት? በቃ ታውቃለች። እሷ የምታውቀውን ጠይቃት።
ምንድነው እኔን ከጨዋታ ውጪ ለማድረግ እያሰብሽ ነው እንግዲህ እንዴት ከጨዋታ ውጪ ምን ማለት ስለምን ጨዋታ ውጪ ነው የምታወሩት ቆይ ምንድነው ጨዋታ ምናምን ሌላ ወሬ የምታወራው ምንድነው ቆይ ስለዚህ ህገወጥ መሳሪያ ምን ሌላ ምንድነው እያወራቻለሁ ምንም እየገባኝ ምንም እንዳላወራ ነው እንግዲህ እስካሁን ድረስ ዝም የምለው ምንድነው ምን ልታወራ ትፈልጋለህ ከዚህ በላይ በደንብ ነው የምታውቂው አውሪ በቃ የምታወሪ እኔ ካሁን በኋላ ሲጀምር አንቺን በትዕግስትም ሆነ በእንትን መሆኑ ማውራት እኔ በቅቶኛል አላወራ ደግሞ እንዳንተ አይነት ውርጋጥ ባለኝ ቆይ አልገባኝም ከካሜራ ጀርባ ስናወራ ተከበሩ ከሆነ ተከበሩ ኧረ እኔ አንተ ያከበርከኝ ሲጀመር ድሮ ምን ሳይራስ አታምረኝ ከልጆት ጋር ያለው ነገር እዛው ቤቱ ሲፈልጉ አክፈውት ይተኙ አይመለከተኝም እዛው ካርሶ ታውራው ነገር እያሰብክ አውራ ኧረ እባክህን አንድ ነገር ቆይ ሁለታችሁም አንዴ ዝም በሉ አንዴ ዝም በሉ ሁለታችሁም አንድ ጥያቄ ልጠይቃችሁ ነው ከቅድም ጀምሮ አውቄን ዝም ያልኩት ከዚህ በላይ አልችልም ቆይ ከካሜራ ጀርባ ሲሆን በሰላም ነው የምታወሩት ካሜራ ሲቀርብ ምንድነው እንደዚህ የሚያባላችሁ ነገር ነው በመጥፎ አንግል የምታይ ለምን እንዴ የሰሩትን ስራ በደንብ አድርገው ነው የሚያውቁ ለምን ነው ብቻ ከጨዋታው ውጪ ለማድረግ የሚያስቡት እኔ ምንም መሳሪያውን እሳቸው ነው ደብቀው ወንጀለኛ አይደለም እኔ ወንጀለኛ አይደለም ምንድነው እኔ ወንጀለኛ አይደለም ወንጀል ከዚህ በላይ እንዴ ናደብድብ ብሎ ከመሰው ገብታችሁበታል እርሶም አሉ አንተ ዝም ብለህ ተቀባጠ ምን ይቀባጥራል ቆይ እሳቸው አላችሁበት መሳሪያውን ዝም ከማለት ውጪ ምን ሌላ ነገር ውስጥ ምን የገቡት ነገር አለ ይሄው እንዴት እንደሚያቀለበልባቸው አታይም እንዴ ለምንድን ነው እኔን እንደንተ የሚያቀው አንተ የምታውቀው ነገር አለ እንዴ ሌላ ነገር ቆይ እኔ ምንም እየገባኝ አይደለም እዚህ ጋር ግን ሁለታችሁም የሆነ እንግዳ አይነት ስሜት ነው እየተሰማኝ ያለው ሽጉጡን ለምን ሰጠው ይሉኛል ለምን እሺ እኔ ወንጀለኛ ማድረግ ከፈለጉ እኮ እያወቁ መቼም ሽጉጡንም ቢሆን አይደብቁትም እኮ አይደለ እኔ ወንጀለኛ ለማድረግ እና እኔን ተጠያቂ ለማድረግ መጀመሪያውንም ቢሆን ማድረግ ይችሉ ነበር ግን ሆን ብለው ወንጀሉን እንግዲህ ሲያቀነባብሩ የነበሩት እራሳቸው ናቸው እኔንም ቢሆን ተሳነባብሩት አልገባኝም እኔ እነግርሃለሁ አልገባኝም ምንድነው የሚቀነባበረው እኔ እነግርሃለሁ ካሁን በኋላ ምንም የሚመጣ ነገር የለም ምንድነው የሚቀነባበረው ነገር ምክንያቱም እያየሁኝ እኔን ተጠያቂ ማድረግ የለባቸውም እኔንም ኤፍሬምም ቢሆን እኔን ሆን ብሎ ነው እዚህ ወንጀል ውስጥ የከተተኝ ምንድነው ሆን ብሎ ማለት አልገባኝ ስለዚህ አሰባችሁበት ነው የተኮሳችሁበት ማለት ነው እኔ ልንገር እየነገርኩ ነው የተኮሳችሁበት አሰባችሁበት ነው ወይ እና ምንድነው ታዲያ እየነገርኩ ነው ጭቅጭቅ ላይ ነው አስበው ነው ያደረጉት ምኑን ነው አስበው ያደረጉት መተኮሱን ድንገት በጭቅጭቅ መሃል አይደል እንደ ተፈጠረው አንተ ማታውቀው ነገር አለ ወንድም እየሰማኸኝ ነው ምንድነው እኔ ማለት ነው ኤፍሬም እናትየው እሷ ሆነው ወንጀል እንግዲህ ሲያስቡ ቁጭ ብለው ሲያሴሩ ነበር እናትየው በቃ አንድ ላይ ሆኖ እናትየው ሐኪም ቤት ነው ካሉት ምን ነው አርፎ ቁጭ በሉ እኮ በስነ ስርዓት ቁጭ በለው አውሩ ምን ሆኖ ነው እንዴ ቁጭ በሉ ነው አውሩ እውነቱን ምንድነው እያወራል ምንም ቆይ ስርዓቶትን ያዙ ዝም በሉ ዝም በሉ ድራማ እየሰራችብህ ነው ቁጭ ብላ ድራማ እየሰራች ዝም በሉ እኔ መስማት የምፈልገውን ነገር ነው የምሰማው ምንድነው አንተ ተናገር ብቻዬን መቀመጥ መገባበት ጊዜ የለኝም ብቻዬን አልገባም ከገባን አይቀር ሁላችንም አንድ ላይ ነው የምንገባው በቃ እኔ ማን ነኝ እኔ እዚህ ጋር አንዴ ዝም ይላሉ ወይዘሮ አለም ዝም ይላሉ እንደ ትልቅነቶት እያከበርኩት ነው ዝም በሉ እስካሁን ድረስ ሲያወሩ አውቄ ዝም ብዬ ሰምቻለሁ አይደለ ከዚህ በላይ እኔ ደግሞ አልሰማሁትም አክብሬዎት ነበር ካሁን በኋላ አላከብሩት እውነቱን ነው የምናገረው ያንተ ክብር ቁጭ ብላችሁ አልገባኝም ዝም ይበሉ እርሶ አንተ የምታውቀው ነገር ተናገር ቁጭ ብሎ ሲያሴሩ ነበር ይያሉ ምን ነው የሚያሴሩት ሆን ብለው አንተን ለመግደል ሲያሴሩ ነበር ቁጭ ብለው አንተን ለመግደል ምን ማለት ነው ነገሩ እኮ ቆይ የዚህ ነገር መጀመሪያው እኮ ልጅ የሚባል ነገር ነው አይደለ ምን ማለት ነው መግደል ማለት ምንም የምታውቀው ነገር የለም እየነገር እውነቱን እንግዲህ አሁን መቀበል አለብህ ግዴታ ነው እሺ ንገረኝ ምንድን ነው ልስማት አንተ ዝም ብለህ ሰማለህ ዝም ብሎ የሚያወራው ነገር ዝም ይላሉ ወይዘሮ አለ ስርዓቶትን ያዙ ልጁን ሲጀምር አለበለዛ ቀጥታ ለፖሊሶች አሳልፌ ነው የምሰጠው ከዚህ ቦታ አስወጥቼ ልጄ እባክህ እንደዛ አይደለም በቃ ዝም በሉ ውጡልኝ ናውሰድልኝ እባክህ በዚህ ታው አለበለዛ ዝም ይበሉና ቁጭ በሉ በቃ ድራማቸውን የሚሰሩት በቃ ዝም ይበሉ አንተ ተናገር ምን አይነት ነገር ውስጥ ነው የገባሁት ምንድነው አንተ እንደዚህ የምትቀባጥረው ዝም ብለህ ምንም እውነታውን ነው የምናገረው እኔ ተናገር እያልኩ ነው ብቻዬን አልገባም ከገባን አይቀር አንድ ላይ ተያይዘን ነው የምንገባው ትሰማኛለህ ተናገር እያልኩ ነው ተናገር በቃ እየነገርኩ ነው አትጮህብኝ እየነገርኩ ነው ሆን ብለው ነገርኩ የሆነ ቀን እንዳጋጣሚ ሆኖ አላዩኝም ቁጭ ብለው ሲያወሩ ሰምቻቸዋለሁ አንተ ምን ሰራት መጣደ ሌባ ነህ እዛው አይከተሉኝ ስርዓቶትን ያዙ ዝም ይበሉ እንዳጋጣሚ ሆነው መሳሪያ ሲፈልጉ ነበር ከማን ናምጣ መሳሪያ ይሄን ነገር በሚስጥር ነው ማድረግ ያለበት አይከተሉብኝ እዛው ቁጭ ብለው ስርዓቶትን ያዙና ቁጭ አለበለዚያ አስወጣውታል እዛው ቁጭ ብለው ዝም ይበሉና ይቀመጡ ነግሬውታል ዝም ይበሉና ይቀመጡ ነገር አያውራ እባክህን ልጄ እባክህን ምን ሆነ ዝም ይበሉ በቃ እድል አትስጠው እንጂ እንደዋሽ ምንም ውሸት አይደለም ለምን እንዲህ ይሆናል ለምን ነው እንዲህ የሚሆኑት እውነታው ሲወጣ ለምንድን ነው
ካልሰሩት ለምን ነው እንደሚሆኑት? ካልሰሩት ቁጭ ብለው ተረጋግቶ ለምን አይሰሙም? ምንም ማን ያስፈራራል? እኔም እድል ሰጥቶታለሁ። ይሰሙኛል? አንዴ ዝም በል አንተ፣ አንዴ ዝም በል። ይሰሙኛል? ወይዘሮ አለም ስሙኝ፣ እኔን መጀመሪያ ቀና ብለው ስሙኝ። ለሱ አሁን እድል ሰጥቷለሁ። እሱ የሚያወራውን ነገር ያወራ። ከዛ በኋላ ደግሞ እርሶ እውነት አይደለም የሚሉ ከሆነ ለእርሶ እድል ሰጥቷለሁ። እሱ ግን እስኪያወራ ያስጨርሳል። አይ የሚሉ ከሆነ ግን አስወጣውታለሁ። ከዛ በኋላ ሁሉንም ነገር እሱ የሚለኝን ለማመን እገደዳለሁ ማለት ነው። ይሰሙኛል አይደለ? አስበውበት ነው እያለ እኮ ነው ያለው። እንዴት ማስበንበት ይሄን ነገር ምናረጋው? ማስረዳት ይፈልጋሉ አይደለ? ስለዚህ እሱ አውርቶ ይጨርስ። ከዛ በኋላ ይነግሩኛል። እርሶ ደግሞ ለመጨረሻ ጊዜ ነው እያስጠነቀቅኩት ያለው። አለበለዚያ አይ ብለው የሚገቡ ከሆነ ከመሀል አስወጣውታለሁ። ከዚህ በኋላ እሱ የሚለኝን ብቻ ላመን እገደዳለሁ ማለት ነው። በቃ ጨርሻለሁ። አንተ ቀጥለው። ምንም የምታሰማምረው ነገር የለም። በቃ ወንጀል ሰርቻለሁ፣ አንዴ ገብቼበታለሁ። ስለዚህ እውነቷን ነው ነገር አለው። ቁጭ ብለው ሲያወሩ ሰማቸው። አንተም መግደል እንደሚፈልጉ ማሰቃየት እንደሚፈልጉ ለምን ካንተ የሚፈልጉት ነገር እንዳለ ብዙ ነገር ሲያወሩ ሰምቻቸዋለሁ። ሁሉም ተሰብስበው ማለት ቤተሰቦች የነሱ ቤተሰቦች ኤፍሬም አለ፣ እናትየው አለች። ዝም አስበልልኝ ላውራበት፣ ዝም አስበልልኝ። እሷም ጨምራለች እዚህ ጋር። አሁን እንዲሰታያት ምንም እንዳልሰራች ትልቋ መሰሪ እሷ ነች። ትልቋ መሰሪ እሷም አለች፣ እናትየውም አለች። ልጁን ለማሳሳትም ብዙ ነገር አድርጓል። ልጁም አንዴ ተቀላቅሏቸዋል። እኔ እንዳጋጣሚ እንደነገርኩ ልጁን ልጠራው ልገባ ስል ይሄን ነገር ሲያወሩ ሰማዋቸው። ከዛ መሳሪያ ማፈላለግ ጀመሩ። ወደ እኔ መጣ፣ ይሄ ነገር ወደ እኔ መጣ። እኔም እንዳጋጣሚ ነገሩ ምንም አልገባኝ። ለምንድነው እኔ ሊገሉኝ የሚፈልጉት? ካንተ የሚፈልጉት ነገር ስላለ ነው። ምንድነው ከኔ የሚፈልጉት? ምን አንተ ማላቀም እያልከኝ ነው? እንዴ ነው ዝም ብሎ አንተ ተወራ ከሆነ በስነስርዓት አውራ። አዳምጠኝ። አንተ እንዴ ነው ዝም ብሎ ከመሬት ተነስቶ የሚያል? ካንተ ጥቅም ለማግኘት እኮ ነው። ካንተ የሚጠቀሙት ነገር ስላለ ነው። እየሰማኸኝ ነው? ካንተ የሚጠቀሙት ነገር ስላለ ነው። አንተ አትመነ ይሄ ልጅ ይሄ ዱርዬ ነው። በእናትህ ጋጠ ወጥ ነው የሚያወራው። አትስማው። እንዴት ነው አንተ ሰውን ለመግደል? ይሄ ልጅና ልጅ ብቻ ነው ያገናኘን አይደል እንዴ? እሱንም እሷ ይሄ ነው አባቱ ይሄ ነው ስትለሽ፣ እሺ ውርስ እንዳለ ሳታውቅም ማለት የምን ውርስ ምናምን ነው የምታው? የምን ውርስ ነው አንተ ምንድነው ማለት? እዛው ሁኑልኝ። አይንኩን ጫፌን አይንኩን። አልገባኝም። ስለምን ውርስ ነው የምታወራው? 40 ሚሊዮን ብር የሚገመት ውርስ ይጠብቃል። አንተ ስለዚህ ነገር ከታወቅ ሲያወሩ ሰምቻለሁ እየነገሩ ማን ያወራል? እነሱ ሲያወሩ ሰምቻለሁ እያልኩ ነው። ቁጭ ብለው ስለ 40 ሚሊዮን እናንተ ቆይ ከታወቅ ወደዛ ሄዱ። ምን ይሆኑ ነው? ወደዛ ሄዱልኝ። ወደዛ አርግልኝ። ለምን ነው ስርዓቱን ያዙን ይቀመጡ። ትልቅ ሰው ነው። አርፎ ተቀመጡ። እውነቱን ነው የምናገረው። ጫፌን አይንኩኝ። ጫፌን አይንኩኝ። አርፎ ይቀመጡ። እርሱ አርፎ ይቀመጡ። እውነቱን ነው የምናገረው። እውነቱን ምንም እውነት አይደለም። ንገሩኝ። አላማችሁ ምንድነው? አላማችሁ ምንድነው? ንገሩኝ። ከኔ ምንድነው የምትፈልጉት? ከኔ ምንድነው የምትፈልጉት? ንገሩኝ። ከኔ ምንድነው የምትፈልጉት? አንተ በሰወሬ እንዴ አንተ ልጅ መጀመሪያ ከኔ ምንድነው የምትፈልጉት? ንገሩኝ። በምን አወቃችሁ? በምንም ልጅ እባክህን ዝም ብሎ ነው የሚያወራው። እኔ ብቻ ንገረኝ። አንተ ንገረኝ። ይሻው አንድ ነገር እንዳይናገሩ ተናገር። እኔ እነግርሃለሁ። ስለ 40 ሚሊዮን ብር ቁጭ ብለው ሲያወሩ ነበር። ስለ አንተን ማሰቃየት እንደሚፈልጉ መጀመሪያ። ከዛ ያለውን ነገር እንግዲህ እኔ እንጃ የሚያውቁት ወይ እንዲህ ስለ ህግም የሚያቅሰው ምናምን ነገር ሲያወሩ ነበር። በሱ ሸፋፍነንም ቢሆን አንተን አስወግደው እንትን ማለት አርፎ ይቀመጡ። ልቀቁኝ። ወደዛ ሄዱልኝ። እውነቷን ነው። ልቀቁኝ ብዬሻለሁ። ልቀቁኝ። ወደዛ ሄዱልኝ። አርፎ ይቀመጡ። ወደዛ ሄዱልኝ። ቁጭ በሉ። አርፎ እንደ ትልቅ ይከበሩ። አርፎ ይቀመጡ። ጫፌን እንዳይነኩኝ። እሺ ካሁን በኋላ ተከበሩ። አርፎ ተቀመጡ እያልኩት ነው። አርፎ ተቀመጡ። ተከበሩ። የሚከበሩ ከሆነ አንተን ተናገር። ወሬው ተናገር። ወሬው የሚያውቁት እየሰማኝ ነው። አዳምጠኝ። አሁንም ቢሆን ወደሚያውቁት የህግ ሰው ጋር ደውለው ያለውን ነገር ለመሸፋፈንና አንተን አስወግደው ያለውን ነገር ወደ እነሱ ለማዞር የሚፈልጉ ልጅቷን ተጠቅመው ልጅ ወለድን ብለው በአንተ አላከው። እንግዲህ በልጇ ስም ያንተን ውርስ ለመውሰድ ነው እቅዳቸው። ትልቁ እቅዳቸው ያልተወለደ ነገር ነው። ታዲያ ምን ነው ይታያል እንዴ? ገብተህ ማየት ትችላለህ እኮ ልጁን። እንዴ ዝም ብሎ ነው የሚያወራው። ይሄ ወሬኛ መሰሪ ወንጀለኞች ሰምቼዎታለሁ። ወንጀለኞች ናቸው ጭራሽ። ዝም በለው። ስለዚህ እኔ ምንም የሚያሸውት ነገር የለም። ልንገርህ ቶቶ ሌላው እኔንም ቢሆን እየሰማኸኝ ነው። ኤፍሬምም ቢሆን እሷም ብትሆን ቤታቸው ይጠሩኝ እኔን ለማስጠንቀቅ ነው። ይሄ ነገር ለማንም ትንፍሽ ብትል ብለው እንግዲህ አስፈራርቶኛል። ብዙ ቀን ቁጭ በሉ። ዝም ብሎ አርፈው ተቀመጡ። አርፈው ተቀመጡ። ምንም የሚደርስብኝ ነገር የለም። ሲያስፈራሩኝ ነበር በየቀኑ
እየወጣው ስልክ ነው የማወራው። ቤት አላወራም እኔ ቤተሰቦቼ ፊት እውነታውን ነው የምነግርህ። እኔ ካሁን በኋላ ብቻዬን አልገባም። እኔን አጋፍጥሽ አንቺ ሰምቼሻለሁ። እኔን አጋፍጥሽ ዞር ለማለት ነው አይደል? አይሆንልሽም። ታውቀዋለች። ልጇም ደግሞ የት እንደገባ የት እንዳለ በደንብ አድርጋ የምታውቀው እሷንም ማውጣት ካለብህ ማውጣት ትችላለህ። ጥሩ። ስለዚህ እያንዳንዱ ቆይ እንዴት ታምናለህ አንተ? ዝም ብሎ ያወራው ምንም ዝም በይ ለማያውቅሽ እሺ። እዛው ሂጂና አውሪ፣ እዛው አሳምኚ። በብራችሁ አልገባኝም። ቆይ ይሄ ነገር እንዴት ነው ሊሆን የቻለው? ዝም ብሎ ነው ባካተመ ነው። እንዴት ነው ያቀነባበራችሁት? ቆይ ነገሩን አልገባኝም። በደንብ ሰርተውበታል። ሲጀመር ነው እኔ ከዚች ልጅ ጋር ከሃና ጋር ምንም አይነት ግንኙነት ኖሮኝ አያውቅም። አንድ ቀን ብቻ የልደት ፓርቲ ላይ ተገናኝተን ማን ነው የዚህ ሀሳብ ባለቤት ንገሩኝ። ማን ነው የዚህ ሀሳብ ባለቤት ንገሩኝ። ተናገሪ። ካሁን በኋላ ምንም እንትን የምትይው ነገር የለም። ተናገሩ። ማን ነው የዚህ ሀሳብ ባለቤት? እኔ ስለ ልጁና ልጁ ብቻ ነው በቃ ህፃኑ ልጅ። ስለዚህ ኤፍሬም ያለበትን ይነግሩኛል፣ ይሰሙኛል። ኤፍሬም ያለበትን ወደ መጋዘን ወስዶታለሁ። ኤፍሬም ያለበትን ይነግሩኛል። ሙሉ ቤተሰባችሁን መቀመቅ ነው የምወርዳችሁ። 40 ሚሊዮን ብር አታገኙ። ተነስታ ና እናንተ ያዙት፣ እሱንም ያዙት። ተነስታ